እናቴ ናት አይነ ኩሉ። ኧረ ተው ልጄ፣ ትንሽ እንኳን በእግሬ ልሄድልህ። ቀስ እያልኩ እኮ መሄድ እችላለሁ። እማዬ እንደዚህ አትበይኝ። ቃሌ ልኑርበት፣ የመኖሬም ትርጉም ይግባኝ። እኔ አንቺን ካወረድኩሽ ወድቃለሁ። ዛሬ ካንቺ ባጣው የኔ ዓለም ማመመኝ በብርቱ። ልጄ ማንን አዝለህ ነው? ምን ሆነችብህ? እናቴ ናት አይነ ኩሉ። ኧረ ጉድ! እንደው ታዲያ መንገዱ አይከብድህም? እናቴ አይደለች? አትከብደኝም። የከበደኝ ስለሷ የገባሁት ቃል ነበር። እውነት ነው ሱሳዋ። እንደው ግን መሄድ አቅቷቸው ነው? ደሞስ በመኪና እኮ ትችል ነበረ። እንደው በመኪና መውሰድ አልቻልክም ወይ? አቅም አነሰ ይሁን? አይ ቃሌን መፈጸም ስላለብኝ ነው አይነ ኩሉ። ከናቴ በላይ የከበደኝ የገባውላትን ቃል መፈጸም አለመቻሌ ነው። አሁን ደግሞ ያደረኩት ስለሆነ የህይወት ሸክሜ ቀሎልኛል። የዛሬ 10 ዓመት መኪና ገዝቼ ቤተክርስቲያን በሱን የማመላለስሽ ብዬ ቃል ገባውላት። ካላደረኩት ከቀበና እስከ እንቁልደታ ድረስ አዝያ አመላለስሻለሁ ብያት ነበር። መኪናውን አልገዛውትም። ስለዚህ ቃሌን ለመጠበቅ እናቴን አዝዬ ይሄን ዳገት መውጣት አለብኝ። በመኖሬ ፈጣሪን እያመሰገንኩ የምችለውን ሁሉ ለናቴ ላደርግላት እየሞከርኩ ነው። አዝያ ትኖራለሁ ነው እንዴ? ጥሩ አረክ። ቃልማ ቃል ነው፣ ማን ያሽራል? በል እንግዲህ ትክክለኛውን የፍቅር መንገድ ይዘዋል። እምነት ያበርታ። የጀመርከውን የፍቅር መንገድ ቀጥልበት፣ እንዳትቆም። ግን እኮ እኔም በድያለሁ ልጄ። ከጎኔ እንዳትጠፋ ብዬ በደል